ሰላም ተማሪዎች፣ አሁን እንግዲህ ከሰዓታት በፊት የወጣ አዲስ መረጃ አለ ስለ ሪሚዲያሎች ቦታቸውን እንግዲህ ማስተካከል ይችላሉ የሚለው ጥያቄ እንግዲህ ትምህርት ሚኒስቴር አሁን ከሰዓታት በፊት ለቋል ማለት ነው። ስለዛ ነገር እንግዲህ አንስተን በሰፊው የምንወያይ ይሆናል። ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ትኩስ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ቀጥታ ወደ ቪዲዮ እንግባ። በመጀመሪያ እንግዲህ የምንመለከተው አብዛኞቻችሁን ስጠይቁን የነበረው በቴሌግራም በተለያዩ ነገሮች ስጠይቁን ነበር ማለት ነው። የሪሚዲያል ሀገር ማስተካከል እንችላለን ወይስ ደግሞ አንችልም ወይ የሚለውን ነገር ስጠይቁን ነበር ማለት ነው። አሁን ላይ እንግዲህ እንደተባለው ከሆነ ትምህርት ሚኒስቴር ከሰዓታቶች በፊት የራሱ ሆነ መግለጫ ሰጥቷል ማለት ነው። መግለጫውም እንግዲህ እንደዚህ ይላል። ማንኛውም የሪሚዲያል ተማሪ እንግዲህ እስከ 12 ማለትም እስከ ጥቅምት 7 እስከ 12 ድረስ ሀገር የሞላውን ዩኒቨርሲቲ በአቅራቢያው በሚገኝ ትምህርት ቤት በተፈተነበት ትምህርት ቤት ሄዶ ማስተካከል እንደሚችል እንግዲህ ትምህርት ሚኒስቴር ተናግሯል ማለት ነው። ስለዚህ ሁላችሁም ሪሚዲያል የገባችሁ ተማሪዎች ማስተካከል የምትፈልጉ ቦታ የምትፈልጉት ፊልድ እንዲሁም ደግሞ የተለያዩ እናንተ የምትፈልጓቸው ቦታዎች መሆናቸውን አረጋግጣችሁ ዩኒቨርሲቲያችሁን በትክክል እንድትሞሉ ትምህርት ሚኒስቴር እንግዲህ አሳውቋል ማለት ነው። ስለዚህ አሁን ባላችሁ በተሰጣችሁ ጊዜ ላይ ሄዳችሁ ሁላችሁም መሙላትና ዩኒቨርሲቲያችሁን ማስተካከል ትችላላችሁ ማለት ነው። እንግዲህ እንደዚህ አይነት ትኩስ መረጃዎች ወይም ደግሞ አዳዲስ ነገር ካለ ቴሌግራም ቻናላችንን ጆይን ብታደርጉት በጣም ለእናንተ ይጠቅማችኋል። ስለዚህ ሪሚዲያል መሆኑ ፍሬሾች ይህንን ቪዲዮ ሁሉንም ላይክ እንዲሁም ደግሞ ሰብስክራይብ በማድረግ የተለያዩ ልጆች እንደርሱና የተለያዩ ቦታ ላይ ያሉ ልጆች ያልሰሙ ልጆች ደርሷቸው እንዲያስተካክሉ ማድረጋቸው እንዳትረሱ። ስለዚህ ያላችሁ ጊዜ ከጥቅምት 7 እስከ 12 ድረስ ነው ማለት ነው። ሁላችሁም እየገባችሁ በአቅራቢያችሁ ወደሚገኙ ትምህርት ቤት ሄዳችሁ የእናንተን የዩኒቨርሲቲ የሞላችሁትን ማስተካከል ትችላላችሁ ማለት ነው። ሁላችሁም እንግዲህ አብዛኞቻችሁ ጠይቁን ነበረ። ማስተካከል ፈልጋችሁ በተሳሳተ የሞላችሁ ልጆች ካላችሁ እንኳን ደስ አላችሁ። አሁን ማስተካከል ትችላላችሁ ማለት ነው። ሰብስክራይብ አድርጉት፣ ላይክ አድርጉት፣ እንዲሁም ቴሌግራም ቻናላችንን ጆይን አድርጉት። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እንተመኘው።